አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲስ ቻናል ተከታታይ ሰዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም። ዛሬ ይዤላችሁ የመጣሁት ሲአር ቲቪ 21 ኢንች ሲሆን የዚህም ቲቪ ችግር ምስል አያሳይም፣ አይነሳም። ስታንድ ባይ ላይቱ ግን እየበራ ነው። እንደምትከታተሉት ላይቱ ይበራል፣ ግን የመነሳት ችግር አለበት። ያለውን ችግር ወደፊት አብረን እናያለን። ቪዲዮውን እስከመጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አሁን ወደ ቪዲዮ ተመልሰናል። ቲቪ ቦርዳችንን በዚህ መልኩ ካስተካከልን በኋላ ዲጂታል መልቲሜትራችንን ዲሲ ቮልቴጅ ላይ አድርገን ሰከንደሪ ሴክሽን አውትፑት ቮልቴጅን እንለካለን። ምክንያቱም ስታንድ ባይ ላይት እየበራ ስለሆነ ፕራይመሪ ሴክሽን የግድ መለካት አይኖርብንም። ሰከንደሪ ሴክሽን አውትፑት ቮልቴጅ አራቱንም እንለካለን። ግን እነዛ አሁን ቮልቴጅ ድሮፕ እያሳየ ነው። ምክንያቱም ቮልቴጅ ድሮፕ ቮልቴጅ ቀንሷል። ሁሉም ሳውንድ አይሲ፣ ፕሮሰሰር አይሲ እና ቨርቲካል አይሲ እንዲሁም ወደ ፍላይባክ ኤስቲአር ወደ ሆሪዞንታል የሚሄደው ቮልቴጅ ቀንሷል። ስለዚህ ምን ማድረግ አለብን? ፓወራችንን እናጠፋና ኤስቲአር እንለካለን። ሾርት አለመኖሩን አለመቃጠሉን ወይም እንዲሁም ቨርቲካል አይሲ እንለካለን። ምክንያቱም አብዛኛውን ጊዜ ወደ ፍላይባክ እና ኤስቲአር የሚሄደው ቮልቴጅ ድሮፕ የሚያደርገው እነሱ ሾርት ሲያደርጉ ፍላይባክ ወይም ኤስቲአር ሾርት ካለው ድሮፕ ያደርጋል። ስለዚህ እነሱ አለመቃጠላቸውን ቼክ እናደርጋለን። እነሱ ኖርማል ከሆኑና የሚሰሩ ከሆነ ወደ ፍላይባክ የሚሄደውን መስመር እናቋርጥና ዲሲ ቮልቴጅ አውትፑት ቮልቴጁን እንለካለን። ሪጅስተር አለች መሃል ላይ እሷን እናቋርጣለን። አንድ እግሯን እንነቅልና እንለካዋለን። ፊት ለፊት ሾርት ካለ ድሮፕ ስለሚያደርግ እሱን ስናቋርጠው ኖርማል ቮልቴጅ አውትፑት ሊሰጠን ስለሚችል ያን ለማረጋገጥ በድጋሚ እንለካዋለን። ስለዚህ አሁንም ድጋሚ ለክተን ድሮፕ ካሳየ ችግሩ ፍላይባክ ወይም ኤስቲአር አይደለም ማለት ነው። ሌላ ቦታ ላይ እንፈልጋለን። ስለዚህ አሁን ችግሩ ያለው ቫሪያብል ሬጂስተር ቮልቴጅ አጀስትመንት አለች፣ እሷን ማለት ነው። እቺ እንደምትመለከቷት የዚህ ችግር ነበር። ችግሯ እዚህ ጋር ነበረ። እቺን በሌላ በአዲስ ቀይረን ቲቪያችንን ቼክ እናደርጋለን። እንደገና ቮልቴጁን እንለካለን። ስለዚህ አሁን ቮልቴጁ እንደምትመለከቱት ድሮፕ አድርጎ የነበረው አሁን በትክክል መጥቷል። 100 ቨርቲካል 25 ፕሮሰሰር 10 እንዲሁም 15 መጥቷል። አሁን በትክክል ቮልቴጃችን መጥቷል ማለት ነው። ስለዚህ ቦርዳችንን ወደ ነበረበት ቦታ እናስተካክልና ወደ ቦታውን መልሰውና ቲቪያችንን ኦን አድርገን እናያለን ማለት ነው። ተከታተሉ። ቲቪውን ኦን አድርገናል። እንደምትመለከቱት ቲቪያችን ተነስቷል። ብራይትነሱ ስለቀነሰ በደንብ ስለማይታይ ነው። አሁን ተነስቷል። ስለዚህ የነበረው ችግር ያቺ ቅድም ያያችኋት ኮምፖኔንት ናት ማለት ነው። ይህን ቲቪ በቀላሉ መንገድ መጠገን ችለናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።